ሰላም፣ እንኳን ወደ አረብ ሀገር ለመሄድ ወደሚያዘጋጀው አካዳሚ በደህና መጡ። ይህንን ትምህርት የምሰጣችሁ እኔ ሂላል እባላለሁ። ይህንን ትምህርት ካጠናቀቁ በኋላ ፈተና የሚኖራችሁ ሲሆን ከዚያም በኋላ ሰርተፍኬትን ታገኛላችሁ። ዛሬ ከምወዳቸው ትምህርቶች አንዱን እንማራለን። ምክንያቱም የምንማረውን ሁሉ በስራ ህይወቱ ውስጥ በየቀኑ የሚተገብሩት ሲሆን ይህም ለእርስዎ ጠቃሚ የሚያደርገው ነው። የአረብ ሀገራት ቤቶች ሁልጊዜም ቢሆን በጠዋት ተነስተው ማስተካከልና ማጽዳት ይኖርብዎታል። ሁሉም ግን የሚጀምረው መኝታ ቤት ነው። መኝታ ቤት ሙሉ በሙሉ ሙያዊ በሆነ መንገድ እንዴት ማጽዳት እንደሚቻል በሩን ከከፈቱበት ጊዜ አንስቶ እስከሚዘጉበት ጊዜ ያለውን እንማራለን። እባክዎ በጥሞና ይከታተሉን። መኝታ ክፍል በአንድ ቤት ውስጥ በጣም ግላዊና ምስጢራዊ ቦታ ነው። ቤተሰቡ የሚተኛበት፣ ውድ ንብረቶችና ጌጦችን የሚያስቀምጡበት ቦታ ነው። እዚህ ክፍል ውስጥ ስታጸዱ ትልቅ እምነት እንደተጣለባችሁ አትርሱ። ወደ ማንኛውም መኝታ ክፍል ከመግባታችሁ በፊት ሁልጊዜ ማንኳኳት አለባችሁ። ካንኳኳችሁ በኋላ ቢያንስ ለ3 ሰከንድ ታግሳችሁ ግቡ። መሳቢያዎችን በፍጹም አትክፈቱ። የግል ወረቀቶችን ወይም ስልኮችን አትመልከቱ። ታማኝ የቤት ሰራተኛ ስራዋን ለብዙ ዓመት በደስታ ትቀጥላለች። የአጸዳድ ቅደም ተከተል እንደ አንድ የጽዳት ሙያተኛ ሁልጊዜም የምንጀምረው ከክፍሉ ላይኛው ክፍል ወደ ታችኛው ክፍል ነው። ይህ በጣም አስፈላጊ ህግ ነው፣ ምክንያቱም አቧራ ወደ ታች ነው የሚረግፈው። መጀመሪያ ወለሉን አጽድታችሁ ከዛ በኋላ የአየር ማቀዝቀዣ ፋን ብታጸዱ አቧራው ተመልሶ ንጹህ ወለል ላይ ያርፋል። ስለዚህ ሁልጊዜም ከላይ ጀምራችሁ ወለል ላይ ጨርሱ። እባክዎትን መጀመሪያ ከወለል አይጀምሩ። ይህንን የጽዳት መመሪያ በክፍሉ ውስጥ በእያንዳንዱ ክፍል ይጠቀሙት። መጀመሪያ የሚያደርጉት ክፍሎቹን መክፈትና መስኮቶቹን መከፋፈት ነው። ይህ ወደ ቦታው ንጹህ አየር እንዲገባ ያደርጋል። የመስኮቱ ብርሃን አቧራውን በግልጽ ለማየት ይረዳዎታል። በሁለተኛም ደረጃ መታጠብ የሚያስፈልጋቸው ልብሶች ካሉ ዙሪያዎትን ይመልከቱ። እባክዎ ወደ ማጠቢያ ከመሄድዎ በፊት የሚቀላቀሉ የልብስ ቀለሞችን እና የማይቀላቀሉ የልብስ ቀለሞችን መለየት ይኖርብዎታል። ይህንን ያረጋግጡ። እርግጠኛ ያልሆኑበት ቀለም ካለ ቤተሰብዎትን ይጠይቁ። በመቀጠል የአልጋ ሽፋንና ትራሶችን መቀየር ይኖርብዎታል። ይህንን ስታደርጉ ጥንቃቄ በተሞላበት መንገድ ይሁን። የተቀየሩትን የአልጋ ሽፋኖችና የአልጋ የትራስ ጨርቆች ወደ ማጠቢያ ይውሰዷቸው። በመቀጠል አቧራን ማጽዳት እንጀምራለን። አቧራ ማጽዳት ስትጀምሩ ከአየር ማቀዝቀዣ ፋን ጀምሩ። የፋኑን ምላጭ የላይኛውና የታችኛውን ክፍል በሚገባ አጽዱት። እባክዎ ፋኑን ከማጽዳትዎ በፊት ግን መጥፋቱን ያረጋግጡ። ምንም አይነት አቧራ መተው የለባችሁም። ሁሉንም ቦታ በአቧራ ማራገፊያ ማራገፍና ማጽዳት አለባችሁ። ከፍተኛ መደርደሪያዎችን፣ የፎቶ ፍሬሞችን እና የመብራት ማብሪያና ማጥፊያዎችን ያጽዱ። የቤት ዕቃ ወይም የቤት ዕቃዎችን ስታጸዱ አንስታችሁ ካጸዳችሁ በኋላ ምንጊዜም ቢሆን ተመልሳችሁ ቦታቸው ላይ ማስቀመጥ ይኖርባቸዋል። የግል ዕቃዎችን ቦታ አይቀያይሩ። ሁሉንም የቤት ዕቃዎች፣ የአልጋ ጠረጴዛዎች፣ የልብስ መልበሻ ጠረጴዛ ወይም ድሬሲንግ ቴብል ማጽዳትና በእርጥብ ፎጣ መወልወል ይኖርብዎታል። እባክዎ ምንም አይነት የግል ዕቃ እንዳይነኩ። ይህ ለቤተሰቡ ቦታና አክብሮትን ያሳያል። የድንገት ዕቃ ቢሰበርብዎት በፍጥነት ለአሰሪዎ ያሳውቁ። ይህ ትልቅ እምነትን ይገነባል። የመስታወት ጽዳት አብዛኛውን የአረብ ሀገር ቤቶች ውስጥ ትላልቅ መስታወቶች መደበኛ ናቸው። መስታወት ሲያጸዱ የመስታወቱን ማጽጃ ቀጥታ ወደ መስታወቱ አያድርጉ። ይልቁንም ወደ ፎጣው አድርገው በፎጣ ማጽዳት ይጀምሩ። ከመጠን በላይ የሆነ የመስታወት ማጽጃን አይጠቀሙ።
የማይክሮፋይበር ጨርቅ ከላይ ወደ ታች ካጸዱ በኋላ በመቀጠል በደረቅ ጨርቅ ያደራርቁታል። አሁን ወደ አስፈላጊው ክፍል ደርሰናል፤ አልጋ ማንጠፍ። በአረብ ሀገራት አልጋን በሥነ ሥርዓት ማንጠፍ የሙያተኛ ምልክት ነው። መጀመሪያ አንሶላውን ካነጠፍን በኋላ በአልጋው አራቱም ማዕዘን በደንብ ማስገባትና መወጠር ይኖርብናል። በሁሉም ማዕዘናት አንሶላው በትክክል እንደገባ እርግጠኛ ይሁኑ። በመቀጠል ዱቬት ወይም ብርድ ልብሱን ያስቀምጡ። የአልጋ ልብሱ በአልጋው በአራቱ ማዕዘን ፍጹም በሆነ መልኩ መነጠፍ አለበት። የአልጋ ልብሱን አንጥፈው ከጨረሱ በኋላ ትራስ ያመጣሉ። በመቀጠልም የትራስ ልብሱን በደንብ አስተካክለው መደርደር አለብዎት። የትራስ ልብሶቹን ከመቀየራችሁ በፊት ብትተኩሷቸው ጥሩ ቅርጽ ይይዙላችኋል። የመተኛ ትራሶችን መጀመሪያ ከደረደሩ በኋላ የጌጥ ትራሶችን በመደርደር ይቀጥላሉ። በአረብ ሀገራት ቤቶች የሆቴል ሕጎችን ስለሚጠቀሙ እባክዎ አልጋ አነጣጠፍ ላይ ጥንቃቄ ያድርጉ። እንዳይረሱ፣ አንሶላው ጥርት ያለና ውጥር ያለ መሆን አለበት። ትራሶቹም ቀጥ ያሉና ያልተዛነፉ መሆን አለባቸው። አልጋ ልብስ ሲያነጥፉም እያንዳንዱን ነገር ጥንቃቄ አድርገው ያከናውኑ። አሁን አቧራ ማጽዳቱንና አልጋ ማንጠፉን አጠናቀናል። በቀጣይ ወለል ማጽዳቱን እንቀጥላለን። ክፍሉ ምንጣፍ ካለው መጀመሪያ ምንጣፉን በቫክዩም በደንብ አድርገው ያጽዱት። ቫክዩም ሲያደርጉ የአልጋ ስሮችንም ቫክዩም ማድረግ ይኖርብዎታል። ብዙ ጊዜ የማይታዩ ቦታዎች አቧራን ይስባሉ። ስለዚህም እያንዳንዱን ጥጋጥግና ስራስሮችን ማጽዳት ይኖርባቸዋል። የቤተሰቡ አባላት የማይታዩ ቦታዎችን እንዳጸዳችሁና እንዳላጸዳችሁ ያረጋግጡ። መፈተሻቸው አይቀርም። ያኔ እናንተ እንከን የለሽ መሆን አለባችሁ። ምንጣፉን ቫክዩም አድርጋችሁ ከጨረሳችሁ በኋላ ወለሎችን በመጥረጊያ መጥረግ ትጀምራላችሁ። ምንም አይነት አቧራ እንዳልቀረ ካረጋገጡ በኋላ መወልወል ይጀምራሉ። ያስታውሱ፣ የመኝታ ክፍሎች በጭራሽ እርጥብ ሆነው መተው የለባቸውም። ንጹህ፣ ትንሽና ምጥን የሆነ ማጽጃ ወይም መወልወያ ይጠቀሙ። ወለሉን ከወለወሉ በኋላ ማደራረቅ አይርሱ። እብነ በረድን ሲያጸዱ ሁልጊዜም ቢሆን ኃይለኛ ኬሚካሎችን እንዳይጠቀሙ። ምክንያቱም በጊዜ ሂደት እነዛ ኬሚካሎች ድንጋዮቹን ሊጎዱና ዳሜጅ ሊያደርጉ ይችላሉ። አሁን ልትጨርሱ ተቃርባችኋል። የመጨረሻው ስቴፕ ወይም የመጨረሻው ደረጃ ክፍሉን አንድ ጥግ ላይ ቆማችሁ ሙሉ ለሙሉ መቃኘት ነው። የጎደለ፣ ያልተጸዳ ወይም በደንብ ያልተስተካከለ ቦታ ካለ ማረጋገጥ ይኖርባችኋል። ምንም አይነት የጽዳት ጨርቆች ወይም የማጽጃ ዕቃዎችን እንዳትረሱ ተጠንቀቁ። በመጋረጃዎች ላይ ማንኛውም ምልክት ወይም ቆሻሻ ካገኙ ለአሰሪዎ ያሳውቁ። ግልጽነት የሙያተኛ ሰራተኛ ባህሪና መገለጫ ነው። በቀጣይ ወደ ልጆች ክፍል እንሄዳለን። የልጆች ክፍል እንደገባን መጀመሪያ መጫወቻዎችን ሰብስበን በትክክለኛው ቅርጫት ወይም መደርደሪያ ውስጥ
ማስቀመጥ ይኖርብናል። ክፍሎቻቸው ውስጥ መጽሐፍ ካገኙ በመጽሐፍ መደርደሪያ ውስጥ መደርደር ያስፈልጋል። ለትንንሽ ልጆች አደገኛ ሊሆኑ የሚችሉ ትናንሽ ዕቃዎችን በጥንቃቄ መመልከትና ማንሳት ያስፈልጋል። መጀመሪያ ሳይጠይቁ ምንም ነገር አይጣሉ። የህፃናት ክፍል ትንሽ የተዘበራረቀ ሊሆን ይችላል፣ ነገር ግን ብዙም ቆሻሻ ስለማይኖረው አደገኛ የሆኑ የማጽጃ ምርቶችን እንዳይጠቀሙ። የእንግዳ ማረፊያ የእንግዳ ማረፊያ ሁልጊዜ ዝግጁ መሆን አለበት። ሁልጊዜም እንግዶች እንደሚመጡ ማሰብ አለብን። ንጹህ አንሶላዎችና ፎጣዎችን አዘጋጅተን ማስቀመጥ ይኖርብናል። የእንግዳን ክፍል ሁልጊዜም ቢሆን አየር ማስገባትና ጥሩ መዓዛ እንዲኖረው ማድረግ አይርሱ። የአረብ ሀገራት ቤተሰቦች እንግዶች ቅር መሰኘት የለባቸውም ብለው ያስባሉ። ስለዚህ የእንግዶች ክፍሎች ላይ ጥንቃቄ ያድርጉ። ስለዚህ የዛሬው ትምህርት ይህንን ይመስላል። በየቀኑ ጠዋት ፍጹም የሆነ አልጋን ማንጠፍ ይኖርባቸዋል። ይህም እንዳትረሱ። ሁልጊዜም ቢሆን የቤተሰቡ ግላዊ ክፍሎችን ወይም መኝታ ቤቶች ሲገቡ ያንኳኩ። ካንኳኩም በኋላ ቀጥታ ይግቡ። ለ3 ወይም ለ4 ሰከንድ ይጠብቁ። ሁሌም ክፍሎችን ሲያጸዱ ከላይ ወደ ታች ያጽዱ። ከላይ ጀምራችሁ ታችኛው ክፍል ላይ ወይም ወለል ላይ ይጨርሱ። ሁልጊዜ ከአልጋው ስር ቫክዩም ማድረግ አይርሱ። እነዚህን ተግባራቶች ሁልጊዜ ዕለት ተዕለት ልምድዎ ያድርጓቸው። ይህ በጣም ጥሩ ባለሙያ የሚያደርጉት ነገር ነው። እነዚህን የዕለት ተዕለት ክንውንዎን ያስታውሱ። በመጀመሪያ መስኮቶችን ይክፈቱ። በመቀጠል የሚታጠቡ ልብሶችን ይሰብስቡ፣ ወደ ማጠቢያውም ይውሰዱት። ከዚያም አልጋውን ማስተካከል ይጀምሩ። በመጀመሪያ የአልጋውን አንሶላ፣ የአልጋ ልብስ እንደዚሁም የትራስ ልብሶችን ያውልቁ፣ እናም ወደ ማጠቢያ ይውሰዷቸው። በመቀጠል አዲስ አንሶላ፣ የአልጋ ልብስና የትራስ ልብሶችን ያልብሱ። በየሳምንቱ ይህንን ያረጋግጡ። የጣሪያ ማራገቢያ ማጽጃዎች፣ የመብራት ዕቃዎችና ከፍተኛ መደርደሪያዎችን ንጹህ መሆናቸውን ያረጋግጡ። ይህ በቤት ውስጥ አቧራ እንዳይከማች ያደርጋል። የታዳጊ ክፍሎች የታዳጊ ክፍሎችን ሲያጸዱ በኤሌክትሮኒክስ እና በጥናት ቦታዎች ላይ የበለጠ ጥንቃቄ ያድርጉ። የግል ነገሮቻቸውንም አይንኩ። ማስታወሻቸውን አያንብቡ ወይም ስልኮቻቸውን እንዲሁም የግል ኮምፒውተሮቻቸውን አይንኩ። ይህንን ክፍል አጠናቀዋል። በቀጣይ ትምህርቶች ስለ መጸዳጃ ቤቶች እንማራለን። ይህ ትምህርት አረብ ሀገር ላይ ያሉትን ጊዜ ቀለል ለማድረግ የሚያስችል ትምህርትን ያካተተ ነው። እባክዎትን ቀጣይ ያሉትን ትምህርቶች በጥሞና ይከታተሉን።